ስለዚህ በጎ ለውጥ የምንለው አዎንታዊ ብቃት ስናመጣ ነው። ክፉ ለውጥ የምንለው ደግሞ አሉታዊ ብቃት ስናመጣ ነው። ሰው ዝሙታዊ ብቃት ካለው ክፉ ለውጥ ነው። ሰው መንፈሳዊ ብቃት በትዳር እስኪወሰድ ራሱን የሚያቀር የሚጠብቅ ከሆነ አዎንታዊ ብቃት ነው። ሰው ለጊዜው ዋጋ ሰጥቶ በዓላማ የሚሰራ ከሆነ አዎንታዊ ብቃት ነው። ጊዜውን የሚያባክን ከሆነ አሉታዊ ብቃት ነው። ወጣትነት ልጅነቱን በመጠጥ በሱስና በምናምን ነገሮች የሚያበላሽ ከሆነ አሉታዊ ብቃት ነው። ወጣትነቱ እንደ ዮሴፍ ለዓላማ የሚያኖር ከሆነ አዎንታዊ ብቃት ነው። የትኛው ላይ ነው እኛ የምንሰለፈው? ሀገራችን ታያታላችሁ አለ የኦርቶዶክሳውያን እልቂት ከ10 ሚሊዮን በላይ ኦርቶዶክሳውያን በወንበዴ ሜዳ ላይ ያሉ ተፈናቀሉ። በላያቸው ላይ ይደርስባቸዋል። ማንም ጠያቂ ጸሐፊ የላቸውም። የሁሉም የሆነው ግን አዎንታዊ ብቁ ሰዎች ስላጣ ነው። አዎንታዊ ብቁ ሰዎችን ስላልፈጠሩ ነው። አንተ ያ ሰው መሆን ትችላለህ። አንቺ ያቺ ሴት መሆን ትችላለች። ግን አሁን ጀምረን ለውጣችንን መምራት ስንችል፣ ስለዚህ እሱን መሆን ስናደርግ በጎ ነገሮች ሁሉ ወደ እኛ እየመጡ ይሄዳሉ። ይጠቅመናል ማለት ነው። ለሌላው መትረፍ እንችላለን። ሁሌ መውጣት እንጂ ሁሌ መውረድ የማይችል ወደ ታች መውረድ ተገቢ ያለ ወደ ላይ መውጣት ከፍ ማለት በመንፈስ ልቀት ከፍ ማለት አይዳት እየተንሸራተት ነው አይደል? ያምንወርቀው ሁሌ ወርቃት ዝቅ ማለት መንሸራተት ብቻ ከልዕልና መንሸራተት፣ ከማህበራዊ ኃይል መንሸራተት፣ ከመሪነት መንሸራተት፣ ከታሪክ መንሸራተት፣ ከኦርቶዶክሳዊ ስነ ልቡና መንሸራተት፣ ከመንፈሳዊ ሞራል ልዕልና መንሸራተት፣ ከሴትነት ከወንድነት ተልኳችን መንሸራተት፣ ተፈጥሮ ከሰጠችን ጸጋ መንሸራተት፣ እንድንማር ከተሰጠን ጊዜ መንሸራተት። ከሁሉ ስንሸራተት መዳረሻ የሌለው ገደል ውስጥ ወድቃለን። የት ነው የምንደርሰው? ስንሸራተት የት ነው የምንደርሰው? አናውቅም። ሁሌ መንሸራተት ተገቢ አይደለም። ከፍ ማለት ዝቅ ከማለት ከፍ ማለት ይቀር ወደ ላይ ከፍ መጓዝ ያንን ልንና መግለጽ እንችል እኛ ራሳችን ለሌላው እንሆናለን። ከራስ ጋር ለራስ ውይይት ማድረግ የሚጎለንና የሚያንሰንን እና የማያንሰንን ነገሮች ለማየት ዓለምን ከመምራት ራስን መምራት ይበቃል። ቅድሚያ በዓላማ ራስን መምራት፣ ከዚያ በኋላ በዓላማ ራስን ስንመራ ለሌላው እየተረፈ ይሄዳል። ለራሱ ያልሆነ ግን መሪ ቢሆን አስቸጋሪ፣ አደናጋሪ፣ የማይጠግብ ስስታም ይሆናል፣ ስግብግብ ይሆናል፣ የማይረዳው ይሆናል፣ ተልእኮ ፈጻሚ አጀንዳ ተቀባይ መግቢያ ብቻ ይሆናል። አልሞ አስቦ አቅዶ የማይሰራ ይሆናል ማለት ነው። አልመን አቅደን እንድንሆን እንድንሰራ የሚያደርገን